እንደዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡም። ኦ ማይ ጋድ ዋው! አቃላ አዳሪ ካንቺ ቁመት እኮ የስቱፎ ፊት ይረዝማል። እንዲቻላል እንዴ አልተመቻችሁኝም። እሺ አልቀጣም። ፈጣሪ ካሙዚ ይቀጣ ይበቃል። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው እንደዚህ በጀርባዬ ከስቄ እንዳልበልጥ ባኬ መላጣጅ ህፃን እዚህ አትፍጠኑ። እግዚአብሔርን የመሬ ነው። እሺ Okay, let's go. Here I come. Oh, here I come. እዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡም። ታጂ ኡጋንዳ ተረጋግታለች። አው ደርሲና ጉሲ የሚባሉ ጎሶች ይሄን ዘፈን ቢሰሙ እንደገና ጦርነት ያነሳል። አንዱ ቅዱስ ቀድ ነው። ይሄንን ባጭሩ ዘፈን አውጥቶ ጉድ እንዳደረገልኛል። እንደው በምታብሩ እሺ አሁን አንድ ጥያቄ ልጠይቃችሁ። እሺ አሁን የኛ ዘፈንም ማለት ነው ከና አዘግባይን ዘፈን ጋር ዘፈን ነው ተብሎ ነው የሚቆጠረው። እሺ የኛ እንደ ዘፈንም ታወዳድሩ አይደለም። ያዝግባይማ ዝሙት ተብሎ ነው የሚቆጠረው። ቦነስ አለው። ህዝቡንም ጥበቡንም ነው አስፈንድደው ያደረጉን። ዛዝግባይ ከናዝግ ጋር ደህና ዘፈን እንዳለ ከናዝግ ጋር ምናምን ብለህ ታወዳድራለህ። ለምን ፓሮዲ ምናምን አልሞክርም? ሞቼ እንደምበልጣችሁ ስለምታውቁ ነው። ስለዚህ በዘፈን እንዳትናገሩኝ ካሁን በኋላ ገባችሁ አይደለ? እሺ ላስት ነው የምነግራችሁ። ናውን ፎንቲ ብትናገር አዋርዳለሁ። ናውን ፎንቲ ታኩርን ብትናገር አዋርዳችኋለሁ። ስለ ዘፈን ድጋሚ እንዳታናገሩ። ዝንቅ ላይ ልታችሁ ታኩር እንዳትረሳው። ይሄንን አሁን ያወራውን ወሬ ማለት ነው። ታኩር እንዳትረሳው። እሺ እንደዚህ በጀርባዬ ከስቄ እንዳልበልጥ ባኬ መላጣጅ ህፃን እዚህ አትፍጠኑ። እግዚአብሔርን የመሬ ነው። እሺ አዎ ማትፍጠን። እኔን ታስወጋኛለህ። እዚህ ነው ያለሁት፣ አንተ እዛ ነው ያለው። በቃ አረፍ። እኔ ሰላሜን አግኝቼ ልኖር። ይሄ ልጅ አንድ ነገር ሆነ። አንዴ ሚውት ታረጉልኝና አንዴ ስሙኝ። ናውን ፎንቲ አንዴ ሚውት አድርገውና ላውራ። ልዘፍን ነው ቁም ነገር። አንዴ ላውራ እና ስማኝ። ታኩር አንተ እዚህ ጋር ስማኝ። እዚህ ጋር ሚዲያ ላይ የምታወራው ነገር በጣም ዋጋ ያስከፍላል። አልተመቻችሁኝም። እሺ አልቀጣም። ፈጣሪ ካሙዚ ይቀጣ ይበቃል። ይሄ ልጅ ግን ከሰው ጋር እንዳይቀያየም። ኧረ ተው፣ እኔ የምሰራው እንኳን እዛው ወደዛ ተፈራርበን ተው እንዳይሰዱ ብራዘር፣ የምሬን ነው። እኔ ስሰደብ እስቃለሁ፣ አንተ ግን ስትሰራ ብራዘር በቃ ሰው ሪስፔክት አድርጎ ቤት ትልቅ ቤት ሽቶ ቤት ከፈትክ ብሎ አክብሮ መጣ። ትልቅ ሰው ነው ይዤ መጣሁ። ከሽቶ እኮ የቤት ኪራይ ውድ ነው አንተ ጋር። ማን ነው የመጣው? የቤት ኪራይ በጣም ውድ ነው የሚከፍለው ከሽቶ ይልቅ። ማን ነው የመጣው? ትልቅ ሰው ይዤ አልመጣሁም ባለፈው። ታዲያይቶ ወይ ሰው ሊሞት ሲል ነው የሚጮህ እንደዚህ ወይ ባስ ይገባሉ ብቻ የሚጮህ። እናንተ ገብተህ ነው የሚጮህ። ታዲያ ሌባ አይደለም ሙነ ዶንዳኔ አታሽካ፣ እግዚአብሔርን አታሽካ። ምን ይባላል መሰለህ ካኒ ወይ ማያድግ ልጅ አሩ ተመስማት ይባላል። አቃላ አዳሪ ካንቺ ቁመት እኮ የስቱፎ ፊት ይረዝማል። ሮስት አታስደርገው ጨዋታውን። እሺ መራታ ዳርፈት እሺ እኛ ጋር ያላችሁ
አረ ጆን ዳንኤል ሲጀምረው እኮ ነው የጠራ። እኔ ስመጣ ስቲቭ ለሌላ አይደለም። እግዚአብሔር ለዚሁ ነው ይደውላል። ጆን ዳንኤል ቴክስት ያደርጋል። ምን እሺ ነው ያለው እኮ እኔ ለአንተ የመላጣ ልጅ አንተ በስመ አብ ሁለቱም ነጥቡን ነው የሰጠው። የስቲቭ ፊት ከዳኒ ቁመት ይረዝማል። አዎ አታይም እንዴ? ይኸው ዳኒ ቁሞ ነው ስቲቭ ቁጭ ብሎ ነው። ግን ይኸው ማን ይረዝማል? ስቲቭ ይረዝማል። ስቲቭ ፊት ግላብ ቁምና ተጫዋች ዳኒ እስከዛው አቋርጦ ዳኒ ቶሎ በል አቋርጦ። አረ ይቅርታ ስቲቭ ለቀልድ ነው መሆነ ነው። አይ ቀልድ እኔ ግላብ እንዳይሰጥ ነው ያላችሁ። እሺ ይቅርታ እናቴ ትሙት አፌን ዘግቼ ይጫወታል። ምንም የኔ አባት ላይ ደስ ነው የሚለኝ። this is normal game እኮ። እሺ ብራዘር አንቺ ለምን አሁን ለምሳሌ ጆ ላይ እና ዳኒ ላይ የምቀልጁ ቀልድ ምናምን ነገር እዚህ ጋር ነው። ምክንያቱም ዛሬ ነው ለምሳሌ ታውቂዋለሽ በየከተማው ምናምን አይነት ዘፈኖች እዛው ራስህ ተቀላለድ። የመላጣ ልጅ መላጣ ልጅ ስማ አንደኛ ቅጣት ባለፈው የጣልሽው ፓኬጅ አለ አይደለ? ፓኬጅ ጥለሽ የመላጣ ልጅ 1-0 ነው ወይ ኮሲያል ቅጣት ልነግረው። ወይ አንዴ ዝም ብላችሁ ስሙ። ታኩሪ ባለፈው የጣልሽው ፓኬጅ። አረ ታኩር በእናትህ እየሰማሁሽ ነው እኮ ረስተዋል። ምንድነው የጣልከው ፓኬጅ አስታወስከው? ጫካ ዳኒን የቀጠዋትን ነው የህፃኖቹ ልጆች ጫካ ቪዲዮ ላይ እንደውም ቭሎጓ ላይ ጫካ ጥለሽ ጠዋት ሰላም አለይኩም ፓኬጅ ጥለሽ አልሄድሽም? አዎ ፓኬጅ ሄዳችሁ አንሱ ትፈልጋችሁ። ጋይስ አረጆን ምን አረፍሽ? አረና አይደረግም ናቢ ዳኒ ሲጀመር ፈልጋ ብታገኘው ለራሱ ዳኒ አችለው ሁለቱም አይችሉትም። እስቲፎ መላሰላላት በሸካይ ታስይዘዋለች። ያራ ተግባብተና እኔ ሰይፉ ላይ የቀረብኩት እንደምታየው ዳኒ ቀጣይ ሳምንት ዶንኪ ቲዩብ ላይ ይቀርባል። ይሄን ፊት ይዞ ዘማ ታኩር ሚውዚክ ክሊፕ ቀርጸሃል እንዴ? ኧረ አንቺ ትቼዋለሁ እኮ መሱዴ አሁን ከመሱዴ ጋር ብታረጉት አያምርም? እንዳሳብ አይ የባህል ዘፈን ስለሆነ ክሊፑ ላይ የሆኑ እንስሳቶች ስለማይጠፉ አንተና ዳኒ አስገባችኋለሁ ሰንሰለት ይዤ እንደዚህ ገደለው ለስራ ነው እንደ ሀሳብ ነው ምናምን ነገር ገባችሁ? እዚህ ጋር ጆንና ጆሲ የሆነ ቁም ነገር ስላወሯቸው ነው። ሁለተኛ በታከና አነስተኛ ኮተት ፈንጋርጌ ግብን ማሰራኔ ነኝ ጆን አትበል የመላጣ ጺም ያለው ሕፃን ልጅ በዶንኪ ቲዩባችን ላይ ተከስቷል። እሺ የትንሹ ታዳጊ እንኳን ወደ ዶንኪ ቲዩብ በሰላም መጣ። እንኳን በሰላም ጠበቃችሁ። እሱ የትልቅ ሰው ነው። እሱ የ105 ዓመት ነው። እንኳን በሰላም ቆያችሁኝ። እንደዚህ እየተሽሞነሙንክ ይኸው የምትመልስን እየተሽሞነሙንክ ነው። እንኳን ደህና ቆየኝ ሸቱዬ። እንኳን በሰላም ጠበቃችሁኝ። አዎ ከዛ ስጠይቅህ በስነ ስርዓት ነው የምትቀጣው። እሺ ባቢዬ ለምጠይቅህ ጥያቄ ትክክለኛው መልስ ትሰጠኛለህ አሁን። እሺ በል። እሺ አንደኛ ጥያቄ በህፃንነት ጡት ጠብተህ ነው ያደግከው ወይስ ምንድነው ጠብተህ ያደግከው? ኑሮ ነው ወይስ ጡጦ ነው? ጡጦ። ጎበዝ! የ5 ዓመቱ ታዳጊ አንደኛውን መልስ መልሷል። የአንድ ኬክ ሽልማት አለሽ ባቢዬ። አጨብጭብ፣ ለራስህ ደስታን ገለጽ። እያጨበጨብክ መልሰሃል እኮ። ሳቅ። ጎበዝ ባቢዬ። ሁላችሁም ኮሜንት ላይ እያጨበጨባችሁ ሁላችሁም። ቆይ አሁን እናስሞላ፣ ተነስና እና እናስሞላና ትቀጣለህ። አንተ ይሄን የሚያክል ሰውዬ ጋር ይሄን ትታይ ትሄዳለህ እንዴ? ትንሽ አታስብልኝም? ገዚህ ጋር ወድቆ ገዝቱ ስጋ በስጋ እንዳይሆን አንተ ኡቤል አቦናቴ ስቲቭን
ታኩሬ ወንድም ያረ ጌም መጫወት ፈልጌ ነው። እንጫወት የሆነ ጌም ናሽ እንጫወት። ምን ቸገረ? እኔ ሸገር ሲመጣ ማለት ነው ይዘህልኝ ትመጣለህ። ቆንጥጬ ነው የምገለውሽ። ግብዳው ወይ ቅርጫኔም ልግባ ይላል። አረ ብራዘር ሰው ነው በግበል አስቧል። በዚህ ውፍረቱ በግብ ይሆን ቆሎት ሚውት አድርጉት። ሞዴሬተሮች ሚውት አድርጉት። እንደዚህ ነገር አይነትም። ሚውት አድርግ አንተ ሚውት አድርግ እኔም ጋር ሚውት አድርግ። ቅርጫ ይላል እንዴ? ስቦ ለኔና አንቺ እንጨርሳለን። ሰማ በልታ ታረም እንዴ? ምንድነው እንደዚህ ውፍረት? ወይኔ አፍ ያልተያዘም መስታ ይመቻች። ገቤ በቃ አልመጣለን። እሺ ይመችሻል። አዳልጅ አንተ የጆታኒ መምቻ የመሰልክ ሰውዬ ቆይ አይ ግቤ አዳልጅ ይመች በቃ ግቤ ቄራ ነው አሰፈርሽ። አንተ በዚህ ውፍረት በሬ ብትሆን ዓለምን ታርሳለህ። ውጣ ቻው። ሽቶ እንዴት ነው ግን? ድምፅሽንም ነው ያሳመረው። ጠረንሽም ብቻ አይደለም። ታኩር የምር ሽቶን ምን አየሁበት መሰለህ? ከየት ነው የምታስመጣው? ከእንትና ከዩጋንዳ ነው። ቁም ነገር ሳወራ ቁም ነገር አውራ። አንድ ነገር ልንገርህ፣ አንድነት ፓርክ አንበሳውን ኮንታቴ ነው ሽቶዎቹን መቀመማቸው። አታውቅም ተብለህ እየተገለተርክ ነው ብራዘር። ፎግ ነው 100 ሰው አንድ ማን ይገ አንድ ልብሽ አንድ ልብ እስቲ አንድ ልብ የኔ አባቴ አረሙ ልትነሱ ጋር ፋሚሊ የኔ አባት ጠፋሽ እኮ ዛሬ ኮሜንት ላይ አጽፍም እንዴ ካርሎስ የኔና ሌትስ ጎ አለ ምንም አልኩ ነኝ እንዴ አውላ ወረጨቷን ሮጂም እኔ አያገባኝም። የኔ ነው እናቴ ተሙት እኔ የለሁበትም ሰርቼ ልኑርበት። ጽጋበን ዞር ያዘልኝ እባክህ አንተ። እኔ ጽዳት ሰራተኛ ነኝ። እኔ ለራሱ እናቴም በቀን አንድ ሽቶ ነው የምሸጠው። እኔ ቤተሰብ አስተዳዳሪ ነኝ። ኑ በቃ እኔ ሪስኩን ወስዳለሁ። እኔ ምንም የለኝ። እሺ ጋይስ ታይም እንዴ አረ ጋይስ ታይም ተቸገረን በቃ እኛ እኮ ጌም ጨዋታችን ቬሎ ፕሮሞሽን ከመጣልሽ አይቀር እማማ ዝናሽ ጋር ለምን አሰሩት? እሷ ላይ ተቀረች። አይዲያችንን እየሰረካችሁ ነገር ታኩር አሁን የሚገርም አይዲያ ነው የሰጠው። አሁን በቅርብ ቀን ጠብቅ፣ ከሳምንት በኋላ። እሺ ስምሽ ማን ነው? ስመኝ ገብሩ። እሺ ስመኝ ገብሩ። ዛሬ ምንድን ነው ይዘሽልን የመጣሽው? ትወና። እሺ ወደ ትወና ግቢ። 3 ደቂቃ አለሽ። በሌስ ተከን ለማብቃቃት ሞክሪ። ይሄው መጣ። ይሄው እሱ ነው የዝምተኞቼ ባለቤት፣ እሱ ነው የታሪክ ያላምኝ፣ እሱ ነው የኔ ጀግና። በአይኑ ውስጥ ጣት አለ ያጫውተኛል፣ አይኑ ውስጥ እንትን አለ ደግሞ ረፍ ይለኛል። እሱ ነው በቃ እሱ ነው። ጨርስ እሱ ነው የዝምቴ አባራሪ። እሱ ከሌለ እኔ ጨንቀኛል። አይኑ ውስጥ ጣት አለ፣ በጣቱ ደግሞ እጁ አለ። እጁ ላይ ያጫውተኛል፣ በቃ ያጫውተኛል። Okay, let's go.